አስደናቂ የእርግዝና ጊዜ አካላዊ ለውጦች። ሰላም እንደምን ቆያችሁ? እኔ ዶክተር ጌታው ነኝ፣ የማህፀንና ጽንስ ሐኪም። ይህ ቻናል ጠቃሚ የጤና መረጃዎችን በተለይም ስነ ተዋልዶ ጤና በተመለከተ ጠቃሚ መረጃዎችን የማቀርብበት ነው። ሐሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ ሼር አድርጉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ። እርግዝና ጊዜ እንግዲህ ብዙ አስደናቂ አካላዊ ለውጦች ይኖራሉ። ከነዚህ 5 አካላዊ ለውጦቹን እነግራችኋለሁ። እስከ መጨረሻ አብራችሁኝ ነው። የመጀመሪያው ልብና ደም ዝውውር ላይ የሚስተዋል ለውጥ ነው። በእርግዝና ወቅት አማካይ አንድ ሰው ሊኖረው የሚችለው ደም 30 እስከ 50% የደም ጭማሬ ያሳያል። በዚህ ላይ ሴሎቹን ለብቻ ፕሮፖርሽን ይይዛሉ፣ ፈሳሹ ፓርት ደግሞ ለብቻ ፕሮፖርሽን ይይዛል። በአጠቃላይ 30 እስከ 50% ጭማሬ ያሳያል። ከዚህ ጋር ተያይዞ የልብ ምት 10 እስከ 15 በሚሆነው ይጨምራል። ይህ ሁሉ የሚሆነው ወደ ልጁ ወደ ጽንሱ የሚሄደው ኦክሲጅንና አስፈላጊ ንጥረ ነገሮች በበቂ ሁኔታ እንዲደርሱ ለማድረግ ተፈጥሮ እንግዲህ ስራውን ሲሰራ ነው። የፈጣሪ ስራ እንግዲህ ግሩም ነው። ሁለተኛ እርግዝናው የሚስተዋለው ለውጥ ቆዳ ላይ ነው። ቆዳ ላይ እንግዲህ ብዙ ለውጦች ይኖራሉ። የመጀመሪያው ብዙ ሰው የሚያስተውለው እና የሚያውቀው ፕሬግናንሲ ግላው የሚባል ቆዳቸው የሚንጸባረቅበት። ይህ ደግሞ የሚሆነው የደም ዝውውሩ እየጨመረ ስለመጣ ቆዳው ሻይኒ ይሆናል። ሌላው ቆዳ ላይ የሚስተዋለው ለውጥ ሆድ ላይ ጥቁር የሆነ ቀጥ ያለ መስመር ይወጣል። ያንን በሕክምና ቋንቋ ሊኒያ ኔግራ እንለዋለን። ያ ሊኒያ ኔግራ ይወጣል። ሶስተኛው በእርግዝና ወቅት ቆዳ ላይ የሚስተዋለው ለውጥ ሆድ ላይ እንዲሁም ደግሞ ታፋ ላይ የሚታይ ጭረት ምልክት ነው። ያም ምን እንለዋለን? ኢስትሪያ ግራቪዳራም እንለዋለን። ቆዳ ላይ አሁንም የሚታየው ሌላው ለውጥ ፊት አካባቢ ጥቁር ነገሮች ሊኖሩ ይችላሉ። ክሎአዝማ እንላለን። እነዚህ ነገሮች በእርግዝና ወቅት የሚታዩ ለውጦች ናቸው። ኖርማል ናቸው። ብዙም የሚያሳስቡ የሚያስጨንቁ አይደሉም። ተፈጥሯዊና ኖርማል ናቸው። ይሄ ስለወጣ ልትጨነቁ አይገባም። ሶስተኛ ላይ የምናየው የእርግዝና ጊዜ አካላዊ ለውጥ ጡትና የማህፀን እድገት ነው። የፈጣሪ ዋና ዓላማ የሆነው ለእርግዝና ልጅ ተወልዶ ትውልድ እንዲቀጥል ነው። ስለዚህ የተረገዘበት ዕለት ጀምሮ ለወሊድና ልጁን ለማጥባት እየተዘጋጀ ነው የሚሄደው። ልጁ እዛ እያደገ እያለ ጡት ደግሞ ወጥቶ የሚመገበው ጡት እያደገ ነው የሚሄደው። ስለዚህ ጡት በእርግዝና ጊዜ እየጨመረ ይመጣል። ሌላው የሚጨምረው ማህፀን ነው። ማህፀን ኖርማሊ ከእርግዝና በፊት 1 ሎሚ የሚታክል ነች። ይቺ 1 ሎሚ የሚታክል በእርግዝና ወቅት ሰፍታ አድጋ ተልቃ ያን የመሰለ ልጅና እንግዳ ልጅ እንዲሁም ደግሞ እንሽርቷ ወደ መሸከም ደረጃ ትደርሳለች። እንግዲህ ሆድ ገብቶ የሚታዩት ነው። ወደዛ የምትደርሰዋ 1 ሎሚ የሚታክል ማህፀን ነች። ይሄ ሁሉ የሚሆነው አሁንም ለልጁ ሲያዘጋጅ ነው። አራተኛ ላይ የምናየው የምግብ መፈጨት መዘግየት ነው። በእርግዝና ወቅት እንግዲህ በጣም የሚጨምሩ ሆርሞኖች አሉ። ከነዚህ ከሚጨምሩ ሆርሞኖች አንዱ ፕሮጀስትሮን ነው። ፕሮጀስትሮን ጡንቻዎቹን ሪላክስ እንዲያደርጉ ያደርጋቸዋል። እንደሚታወቀው ምግብ አኝካችሁ ስትውጡ ከጎሮሮ እስከ ፍንጥጣ ድረስ ያለው ሁሉ ቱቦ ነው። በዚህ ቱቦ ግድግዳ ላይ ምን አለ? ጡንቻ ሴሎች አሉ። ስሙዝ መስልስ ነው የምንላቸው። እነዚህ ጡንቻ ሴሎች ፕሮጀስትሮን ሲያገኙ ሪላክስ እያደረጉ ነው የሚሄዱት። ስለዚህ የምግብ እንቅስቃሴና መፈጨቱ ይዘገያል። ከዚህ ጋር ተያይዞ እንግዲህ የጨጓራ ቁስለት ስሜትም ትንሽ ሊኖራቸው ይችላል። ነገር ግን በጣም የሚረብሽ መሆን የለበትም። የሰገራ መድረቅ ሊኖራቸው ይችላል። ይሄ ሁሉ የሚሆነው የሚገርማችሁ ወደ ደም ሊመጠጡ የሚገቡ ኒውትሪየንቶች በአግባቡ እንዲመጠጡ ለማድረግ ነው ይሄን የሚያደርገው። አሁንም ወደ ልጁ የሚሄደው ኒውትሪየንት በበቂ ሁኔታ እንዲደርስ ለማድረግ ነው ዓላማው። እናትን ለመጉዳት አይደለም፣ ችግርም አይደለም፣ ተፈጥሯዊ ነው። አምስተኛ ላይ እንግዲህ የምናየው የፈሳሽ መከማቸት ነው። ሰውነት ላይ ፈሳሽ መከማቸት ይኖራል። ከዚህ የተነሳ እግር ማበጥ ሊኖር ይችላል። ሌላው ደግሞ ሽንት ቶሎ መሽናትም ሊኖር ይችላል። እርግዝና ወቅት እግር ማበጥ ኖርማል ነው። ምንም የሚያሳስብ አይደለም። ይህ የሚሆንበት ምክንያት ማህፀን እያደገ ሲመጣ ወደ ልብ የሚመልሰውን የደም ቱቦውን ትንሽ ጫና እያሳደረ ስለሚመጣ እግር አካባቢ ፈሳሽ ስለሚጠራቀም እግር ማበጥ ሊኖር ይችላል። ኖርማል ነው። ወደ 50% የሚሆኑት ላይ ይከሰታል።
ብዙ አሳሳቢ አይደለም። ነገር ግን እዚህ ጋር አንድ ነገር እንድታውቁ እፈልጋለሁ። እግር ማበጥ ኖርማል ቢሆንም እጅ ማበጥ፣ ፊት ማበጥ ካለ ግን ኖርማል አይደለም። ወደ ሕክምና ቶሎ መሄድ ይኖርባቸዋል። ሽንት ቶሎ መሽናትም በእርግዝና ወቅት ኖርማል ነው፣ ብዙ የሚያሳስብ አይደለም። ሌላው እርግዝና ወቅት የሚደንቀው ነገር ሰውነቷ ላይ የሚጨምረው ሪላክሲን የተባለ ሆርሞን ጅማቶቿን ላላ ያደርጋል። ይህ ላላ የሚያደርገው ደግሞ ልጁ አድጎ ሚጥ ሲጀምር የእናት ወገብን አልፎ እንዲሄድ የእናት ወገብ አጥንቶች መገጣጠሚያዎች ላይ ላላ እንዲሆን ስለሚፈለግ ነው። እንግዲህ ለወሊድ እያዘጋጃት ነው። አይደንቅም? ይሄ የተፈጥሮ ስራ። ከዚህ ጋር ተያይዞ ግን የጀርባ ትንሽ ህመም ሊኖር ይችላል። የጀርባ ህመም የሚኖረው ደግሞ የጡንቻዎችና የጅማቶች መላላት ብቻ ሳይሆን ሴንተር ኦፍ ግራቪቲ፣ ያ ማለት ማህፀን ወደፊት እያደገ ሲመጣ የአከርካሪ አጥንት ካልቡ እንዲህ ታጥፎ ስለሚመለስ ነው። ያ ጫና እሱ ላይ ተጨምሮ የጀርባ ህመም፣ መጠነኛ የሆነ የጀርባ ህመም ሊኖራቸው ይችላል። ከዛ በተጨማሪ መጨረሻ ላይ የሚደንቀው ደግሞ በእርግዝና ወቅት የብሬን ሳይዝ በ5% ይቀንሳል። እንግዲህ በጣም ብዙ በእርግዝና ወቅት የሚከሰቱ አካላዊ ለውጦች አሉ። ለዛሬ ይጠቅማችኋል ብዬ የነገርኳችሁ እነዚህ ነገሮች ብቻ ናቸው። ይህንን መረጃ የነገርኳችሁ ኖርማሉን አውቃችሁ እንድትረጋጉ፣ ኖርማል ያልሆኑ ነገሮች ሲታዩ ደግሞ ቶሎ ወደ ሕክምና ተቋም እንድትሄዱ ግንዛቤ ለመጨመር ነው። በዛ ላይ ደግሞ የፈጣሪ ስራም እንድትደነቁና እንድታመሰግኑ ነው። ደስ ይላል። የዛሬ ቆይታችን እንግዲህ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ለብዙ ሰው እንዲደርስ ሼር አድርጉልኝ። ላይክ ብታደርጉም ደስ ይለኛል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ። እወዳችኋለሁ።